ተደርጎላት ምናምን እያሉ መልዕክት ይልካሉ ማለት ነው። እኔ ፈልጎ ነው ስጦታ ነው የሰጠኝ። እንደ ውለታ ሆኖ ደግሞ በውለታ ታስሬ ደግሞ የማልፈልገው ነገር ውስጥ እየተጎዳሁ ምናምን መቀጠል ስለማልፈልግ እንካ ተቀበለኝ እያልኩ ነው። ገና ልጅ ነሽ ማለት ነው። ስለ ልጅነት ልታወራ ከሆነ ስለ እሱ እንድታወራ አልፈቅድልህም። ልጅ ነሽ ምናምን እሱ አይመለከትህም። አሁን እኔ የሰጠኸኝን እንካ ነው እያልኩ ያለሁት። አመሰግናለሁ። ከፈለግሽ ጣዩ አልቀበልሽም። ስጦታ ነው አይደል? ክብር ካለሽ የሆነ ነገር የምታከብሪ ከሆነ ስጦታ ነው። ተናድጄ ስልኩን እንደወረውረው ነው። አይፎን 15 ነው። ይቅርታ አልወረውረውም። በጣም ውድ ስልክ ነው። ክብረ ቢስ ነሽ። አመሰግናለሁ። በጣም ክብረ ቢስ ነሽ እኮ እንደዛ ከመሰለ እንዴት ነው ማይመስለኝ? እንዴት እንዳስከመሰለ መሰለኝ። እሺ ምን እኔ ጋር አስፈላጊ አይደለም መሰለኝ። ካላስፈላጊ ካልሆነ አስቀምጫ ስለሚያስፈልግሽ መሰለኝ ሰጠሁሽ። በሰዓቱ ነበር እና ታዲያ አሁን ደግሞ ለራስ ያስፈልግሃል። ልስጥሽ ድጋሚ? ምን ማለት ነው? ልስጥሽ? ከአንድም ሁለት ስልክ አለኝ። ልስጥሽ? ለራስ ያስፈልጋል። ተረጃ አይደለሁም ባይዘው እኮ ታዲያ ለእኔ እንደሚያስፈልገኝ በምን አወቅሽ አንቺ ለእኔ እንደሚያስፈልገኝ? ሊያስፈልግ ይችላል። እግዚአብሔር ይስጥልን። አመሰግናለሁ። ኦልሬዲ እሱ ስልክ በአንቺ ስም ያለ አንቺ ስልክ ነው። እኔ አያስፈልግም። እንደውም እኮ አክብሬ ማንም ሰው አይደለም አክብሬ በጣም እናናት ነው። ስጦታ የፈለገ ከማንም ሰው ጋር ተጣይ ስጦታ ነው። አክብረሽ መያዝ ነው ያለብሽ። ገብቶሻል? መናናቅ አይደለም ባይዘው ስራ መናናቅ እንደ ሌሎቹ ሴቶች ብሆን አይደለም ይሄን ስልክ ማለት ነው ከአንተ በጣም ብዙ ነገር መውሰድ እችል ነበር። ናቸው ሌሎቹ? አይ ሌሎቹማ ለምሳሌ ከወንድ ልጅ በጣም ብዙ ገንዘብ የሚፈልጉ ብዙ ነገር የሚፈልጉ ሴቶች አሉ። ግን እኔ እንደዛ አይነት ሴት አይደለሁኝም። ለዛ ነው ስለላይ ይቃህን በክብር ልመልስልህ ብትፈልጊ ለእኔ እኔ እንደዛ ታደርጊኛለሽ? የኔን ማንነት ታውቂዋለሽ አንቺ? አሁን ብሩኬ እባክህን ተቀበለኝ። እኔ አልፈልግም። ክብረ ቢስ ካልሆንሽ ይህን ስልክ ይዘሽ ሂጂ። ከፈለግሽ ጣዪው። የራስሽ ጉዳይ ነው። አያገባኝም እሱ። ምን አይነት ወሬ ነው የምታወራው? አዲስ ነገር የለውም። ከዛሬ በኋላ እንዲህ ብትናናቂኝ ከሆነ እኔ ይባልጥ እያስቀየምኩሽ ነው የምሄደው። እኔ እንዳስደብርሽ ካልፈለግሽ ከአሁን ድረስ ጸጥ ብዬሻለሁ ምናምን ስነ ስርዓት መያዝ ማትፈልጊ ከሆነ እኔ ስነ ስርዓት አይዝሻለሁ። ኧረ እባክህ በግድ ነው። ምን በግድ ምናምን በስርዓት ገደብ ምን አይነት እንደሆነ እኔ አሳይሻለሁ። በምን መንገድ ነው ስነ ስርዓት ያለ? በምንም አይደለም። መጥቼ ስልክህን ስለመለስኩኝ ይሄ ክብረ ቢስነት ነው አልኩሽ እኮ። ስነ ስርዓት አትሻለም። ለስጦታ እኮ ማንም ሰው ብዙ ሰው ይሰጣጣል። ጸብ ላይ ሲደርስ እንኳን አይባልም። ብልግና ነው። በጣም ይደብራል። አይ እኔ እኮ ነገርኩህ፣ የምሰጥበትን ምክንያት ነገርኩህ። ምንም ምክንያት ምናምን አትደርድሪ። እኔ አልፈልግም። በተሻለ ምክንያታዊ ነሽ ምናምን ግድ አያስጠኝም። ሰው ይሄ ነገር እኔ አያስፈልገኝም አለኝ። እኔ እኮ የለህም እያልኩህ አይደለም። ይህን ንብረትን አይሰጥም። ስነ ስርዓት የራስሽን እዚህ ጋር አታውረጅ እስኪ። ምንም የራሴን እያወረድኩ አይደለም። በቃ አንቺ በራስሽ መንገድ ነው የምትኖሪ። ሰው ስላለሽ አይደለም። ገብቶሻል? እንዲያደርጋልኛል እንዲህ ምናምን የሚባል ነገር የለም። ሰው ከኔ ጋር መሆን አልተመቸሽም፣ የአንቺ መብት ነው። አላስገድሽም። እኔም የራሴ የተኖራለሁ። አልፈልግም። ይሄ እኮ ኦልሬዲ አንቺ ንብረት ነው። ሰጠሁሽ አይደል? ምን አይነት ማይብነት ነው እያሰብሽ አውሪ የምታወሪው? እያሰብኩ ነው የማወራው። ሰው እኔ አልፈልግም። ይሄንን ለእንደዚህ አይነት ጉዳይ ምናምን ስነ ስርዓት ላሌለው ነገር ባንደዋወል እንኳን ጥሩ ነው። ራስሽ ነሽ ተደዋውለን ሰላም እንኳን እንባባለን ምናምን አይነት ወሬ እያወራሽ የነበረ ደውለሽ እንኳን ልምጣ